ሰላም ሰላም ቤተሰቦች ሀበሻ ቴክ ላብስ ነኝ። ብዙ በአብዛኞቻችሁ በሀበሻ ቴክ ላብስ ታቁኛላችሁ። በሀበሻ ቴክ ላብስ የቴክኖሎጂ ቲፖችን በሶፍትዌር ዴቨሎፕመንት፣ በሳይበር ሴኩሪቲ በአጠቃላይ ስለ ዩቲዩብም ቴክ ኮንተንቶችን እንደማዘጋጅ ይታወቃል። በዛ ቻናል በሌላ ቻናል የመምጣት ፕላን አለኝ። ይህ አዲሱ ቻናል ላይ ነው። ሀበሻ ዩኒቨርሲቲ ይባላል። ትራቭል እናረጋለን፣ ቭሎግ እናረጋለን። ሙሉ አዲስ አበባን አስጎበኘችዋለሁ። የአዲስ አበባ ሰፈሮችን ቦሌን፣ ፈረንሳይን፣ ፒያሳን፣ አድዋ ሙዚየምን፣ ሁሉንም አድዋ ፓርክን፣ ሁሉንም ፓርኮች የዞር እያል አሳያችኋለሁ። የሚገርማችሁ ዛሬ ይሄ ያልታሰበ ቪዲዮ ነው። ቦሌ ከማል በወሎ ሰፈር እገኛለሁ። አሁን ምንም ያልተዘጋጀውበት ቪዲዮ ሪከርድ እያደረኩ ነው። በጣም የሚገርም ቦታ አግኝቻለሁ። ወሎ ሰፈር ከቴሌ ወይም ከኢንሳ ፊት ለፊት የሆነ የሚገርም ቦታ ለስራ ጉዳይ መጥቼ በአጋጣሚ ይሄን ነገርማ መቅረጽ አለብኝ ብዬ ለእናንተም ሼር አደርጋችኋለሁ። በጣም የሚገርም ቦታ አሳያችኋለሁ። መሀል ቦሌ ወሎ ሰፈር ማንም ሰው ማያውቀው ቦታ ዛሬ አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ይሁኑ። አመሰግናለሁ። እሺ ቤተሰቦች ቅድም እንደነገርኳችሁ ያልታሰበ ቪዲዮ ነው ሪከርድ እያደረገ ያለሁት። እንግዲህ እንደምታዩት በጣም የሚገርም ቦታ ነው። አብዛኞቻችሁ በጣም እንደምትገረሙበት ተስፋ አደርጋለሁ። መሀል ቦሌ ወሎ ሰፈር እንደዚህ አይነት ቦታ ይኖራል ብላችሁ እንደማታስቡ ገምታለሁ። እኔም በአጋጣሚ ወደዚህ ለስራ ነበር የመጣሁት። ሳየው በጣም ነው የተገረምኩት። ይሄን ላካፍላችሁ ብዬ ነው ሪከርድ እያደረገ ያለሁት። በጣም እንደምትወዱት ተስፋ አደርጋለሁ። የምታዩት የማርያም ቤተክርስቲያን መሀል ቦሌ ጫካው ምናምን በጣም የሚገርሙ ጸበልም አለ ምናምን። በጣም ግሪን ነው። በጣም ዝቅተኛ ቦታም ቁልቁለትም አለው። እስኪ ወደታች ወርደን ደግሞ ሙሉውን አሳያችኋለሁ። መልካም ቆይታ ይኑላችሁ። ጋይስ እንግዲህ የሚገርማችሁ የምንወጣለን ይሄን ቦታ ዳገት ነው። በጣም ለማመን የሚከብድ ቦታ ነው ጋይስ። ያው እንደነገርኳችሁ ምንም ፕላን የለኝም ነበር ቪዲዮ የመስራት፣ ግን ቦታውን ሳይሆን መሰጠኝና ሼር ላድርጋችሁ ብዬ ነው። እንደምታዩት እንግዲህ መሀል ቦሌ ያለ የማርያም ቤተክርስቲያን ነው። እዚህ ጋር እንዳለ ሌላ ቦታ ነው የሚመስለው። ዋሻ ምናምን አለ። ከዛ የሚገርማችሁ ዳገት አለ። ተራራ በሉት በቃ። ጋይስ አያምርም? እሺ እየወጣን ነው አሁን። በእርግጠኝነት አብዛኞቻችሁ መሀል ቦሌ እንደ አይነት ቦታ አለ ብላችሁ የምትገምቱ አይመስለኝም።
ዋው በጣም ነው የሚያምረው። ትንሽ ታደክማለች። ያያችሁ ነው ጋይስ ዋሻ ነገር ነው የሚመስለው። እሺ አሁን ወተናል ማለት ነው። ወተናል። እስኪ ከላይ ሆነን ደግሞ ቪውን ለማየት እንሞክር። ይሄው እንደምታዩት መሀል ቦሌ አዲስ የማርያም ቤተክርስቲያን መሀል ቦሌ ወሎ ሰፈር። ከዛ የሚገርማችሁ መንገዱ ራሱ በጣም ነው የሚያምረው። ይሄ አካባቢው ራሱ ማለት ነው ትንሽ ደከመኝ። አያምርም ጋይስ? ምርጥ በቃ ለመኖር የሚገርም የሚመች ሰፈር። እሺ ጋይስ አያምርም? እዚህ ነበር መኖር ዋው በጣም ነው የሚያምረው። ወሎ ሰፈር ከኢንፎርሜሽን መረብ ደህንነት ኤጀንሲ ፊት ለፊት ነው ያለሁት ማለት ነው። መሀል ቦሌ ወሎ ሰፈር ወይም ከቴሌው ወሎ ሰፈር ካለው ቴሌ ፊት ለፊት። ዋው 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 ጋይስ እንደተመቻችሁ ተስፋ አደርጋለሁ። ይህ አዲሱ ቻናሌ ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰቡ ነው አበረታቱኝ። አሁን ኦሬዲ ወደ መውጫው ደረስኩ። ወደ ቀይ ስታጠፍ ወደ የኢንሳ መታጠፊያ ነው ያለው። ስለተከታተላችሁኝ አመሰግናለሁ።